ጠንካራው የለውጥ አይነት የውስጣችን መለወጥ እንጂ የዙሪያችን መለወጥ አይደለም። አመለካከታችን ካልተለወጠ የሚለወጥ ነገር የለም። አመለካከታችን ከተለወጠ የማይለወጥ ነገር የለም። ማንኛውም ሰው ውድቀቱም ሆነ ስኬቱ የተሳትፎ ውጤት ነው። የልባችን እውነታ ትኩረት መሰጠት አለበት። የትላንቱ በዛሬው የዛሬው በነገው ላይ ጠንካራ ተጽዕኖ አለው። የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላምም እንዲህ ብለውናል፣ የሚጠቅምህን ለመፈጸም ጉጉት ይኑርህ። ሙእሚን በአንድ ጉድጓድ ውስጥ 2 ጊዜ አይገባም። ብልህ ስሜታዊ ዝንባሌውን መቆጣጠርና መምራት የቻለ ሲሆን ደካማ ሰው ደግሞ ለስሜታዊ ዝንባሌው ተገዢ የሆነ ነው። ብልህ በሚጠቅመው ነገር ላይ ለማተኮር የማንንም ቅስቀሳና ጉትጎታ አይጠብቅም። አንድ ስህተት ላይ በተመሳሳይ መንገድ ለሁለተኛ ጊዜ መውደቅ የብልህነት ማነስ ጠቋሚ ነው። ሰውን ወደ ታላቅነቱ የሚወስደው አቋሙ እንጂ አቅሙ አይደለም። ለለውጥ በሩን የዘጋ ሰው ባለበት ተወስኖ ይቀራል። ታዲያ የሰው ልጅ የአእምሮውን አቅጣጫ እስካላስተካከለ ድረስ ህይወቱ ሊለወጥ አይችልም።